ፊልሙ የሚጀምረው በ1991 ሲሆን በግሩፕ የተሰበሰቡ ወጣቶች የሆነ ፓርቲ አዘጋጅተው ነው ይባላል እና ከመሃላቸው አንዲት ሴት ተነስታ ቤፔን የሚባል የሙዚክ መጫወቻ ስትጫወት ክሎን የሚመስል ነገር ከውስጥ ይወጣል። እዛ ጓደኛዋን ጠርታ ውጭ እንዲጫወቱ ትጋብዘዋለች። እሱም ተከትሏት ይወጣል። ግን ተከትሏት በሚወጣበት ሰዓት ያጣትና መሬት ላይ ትልቅ የእግር አሻራ ያለና ይደነግጣል። ግን ከትንሽ ደቂቃ በኋላ ሚስቱን በሚያገኛት ሰዓት ደም ከአፏ እየወጣ መናገር አቅቷት እንዲጠፋና እንዲሮጥ ሞት ወደሱ እየመጣ እንደሆነ ትነግረዋለች። እሱም በጣም ይደነግጥና መሮጥ ይጀምራል። ቢሮጥም ግን ሊያመልጠው አልቻለም። ብዙም ሳይሮጥ ሚስቱን የገደለበት ክሎን ይከተለውና እሱንም በያዘው ጩቤ ይገለውና ይገላግለዋል። ፊልሙ ወደ አሁን ጊዜ መልሰንና እሷና አባቷ ረጅም ጉዞ እያደረጉ እንደሆነ ያሳየናል። ህይወትን እንደ አዲስ ለመጀመር በጣም ትንሽዬና ጠባብ ከተማ ኬትል ስፕሪንግ ወደሚባል ትንሽዬ ገጠራማ ከተማ ይመጡና አዲስ ቤት ውስጥ ለመኖር ይወስናሉ። እየገቡም ያሳየናል። ፊልሙ ቤፔን የሚባለው የበቆሎ ዱቄት ፋብሪካ አጠገብ እንደሆነ ያሳየናል። ወደ አዲሱ ትምህርት ቤት ለመሄድ በር ስትከፍት አንድ ሰው መጥቶ ይተዋወቃታል። በር ላይ እንደቆመች አዲስ ሰው መጥቶ ይተዋወቃታል። ረስት እንደሚባልና ጎረቤቷ እንደሆነ እንዲሁም ወደ ትምህርት ቤት አብሮ እንዲሄዱ ይጋብዛታል። አብረው ወደ ትምህርት ቤት በሚሄዱ ሰዓት የከተማውን ጸጥታ አይታ በጣም ግራ ትገባለች።